እጅግ አርጌ አመሰግናለሁኝ። ዛሬ ወደ እናንተ የመጣሁት በአመቱ መጨረሻ ላይ ዲሴምበር 31 ላይ ሆነን መልካምን ቃል ለማወጅ ኢንካሬጅ ለማድረግ ትንቢታዊ ቃል ለመናገር ነው ወደ እናንተ የመጣሁት። የእግዚአብሔር ስም የተመሰገነ ይሁን። አይኖ 2020 በተለያየ አይነት የህይወት ጎዳና አሳልፈን ሊሆን ይችላል። አንዳንዶቻችን በተላላቅ ከባባድ ነገር ውስጥ አልፈን ሊሆን ይችላል። አንዳንዶቻችን ደግሞ በተላላቅ ስኬት ውስጥ አልፈን ሊሆን ይችላል። በዚህም ሆነ በዛም ግን የእግዚአብሔር ፍጹም ጥበቃ፣ የእግዚአብሔር ፍጹም ቸርነትና በጎነት በህይወታችን ላይ መብዛቱን ያንን ማወጅ አለብን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን ልናመሰግን ልናከብር ይገባናል ማለት ነው። በአመቱ መጨረሻ ላይ ሆነን ማለት ነው። ምክንያቱም ያለፍንበትን የህይወት ሁኔታ አይተንና ቆጥረን እነዛን ሁሉ ደምረን በነዛ ውጤት አይደለም 2020ን የምንሻገረው። ወይም ደግሞ በሌላ አባባል ምን ማለት ነው? በ2020 ታላላቅ ቻሌንጅና መከራዎች ተገፍትረን ወይም ተደናብረን አይደለም ወደ 2021 የምንገባው ማለት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ነገር ግን 2021ን የምንገባበትን አጭር ቃል ልነግራችሁ ነው የመጣሁት። እንዴት እንደምንገባ በምን አይነት ሁኔታ እንደምንገባ እሱን ኢንካሬጅ በሚያደርግ የእግዚአብሔር ቃል ነው ወደ እናንተ የመጣሁት። አጭር ነገር ነው የምናገረው። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ጀምሮ የሚናገር በጣም ፕሮፋውንድ የሆነ ወርድ አለ። በጣም ውስጤን የሚነካው ስፔሻሊ ደግሞ መጽሐፈ ሩትን እያጠናው ስለነበር ሰሞኑን የመጽሐፈ ሩትን ሙሉን መጽሐፍ በሶስት ክፍል ከፍለን ወደ እናንተ ይዤ የምመጣበትንም ነገር እየተዘጋጀ ነው በዚሁ አጋጣሚ ማለት ነው። የሚቀጥሉትን 2021ን መግቢያ አብረን የምንመለከተው ታላላቅ ርዕሶች ይኖሩናል ወይም መልእክቶች ይኖሩናል ማለት ነው። ዛሬ ግን ከምዕራፍ 2 ቁጥር 10 ላይ በጣም ኢንካሬጅ ላደርጋችሁ ላበረታታችሁ የምፈልገው መልእክት ነው የምናገረው። አጭር ነገር ነው የምናገረው። ምን ይላል እግዚአብሔር ቃል በሩት ምዕራፍ 2 ቁጥር 10 ላይ? በዚህ ጊዜ ወደ መሬት ዝቅ ብላ እጅ ነሳችው፣ እርሷም ባይተዋር የሆንኩትን እኔን ታስበኝ ዘንድ በፊት ሞገስ ለማግኘት የበቃሁት እንዴት ነው አለችው። ቦዔዝም መልሶ እንዲህ አላት፣ ባልሽ ከሞተ ጀምሮ ለአማትሽ ያደረግሽላትን ሁሉ አባትሽና እናትሽን እንዲሁም የተወለድሽበትን አገር ትተሽ ቀድሞ ከማታውቂው ሕዝብ ጋር ለመኖር እንዴት እንደመጣሽ ነግረውኛል። ስላደረግሽው ሁሉ እግዚአብሔር ዋጋሽን ይክፈልሽ። እዚህ ጋር ነው ደግሞ የምፈልገው ቃል በጣም ያለው። በክንፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ ይመልስልሽ ይላል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ምን ይሁንሽለት አምላክ? በክንፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ ይስጥሽ ይመልስልሽ ይላታል ቦዔዝ። ሃሌሉያ! ታሪኩን የምናውቀው ታሪክ ነው። በጣም ኢንተረስቲንግ የሆነ ታሪክ ያለበት መጽሐፍ ነው መጽሐፈ ሩት። 4 ምዕራፎች ነው ያሉት። ቢያንስ ይህንን መጽሐፍ ሰሞኑን እያጠናሁት በነበረ ጊዜ በትንሹ ከ6 ጊዜ በላይ አንብቤዋለሁ። 4ቱን ምዕራፍ ማለት ነው። በጣም አስደናቂ የሆነ መገለጥ በውስጡ ያለበት መጽሐፍ ነው። ዛሬ ግን እናንተን እችን ቆንጠር አድርጌ 2020 መጨረሻዋ እላቂዋ ቀን ላይ ሆነን እናንተን ኢንካሬጅ ማድረግ ፈልጋለሁ። በተለይ ይህንን መልእክት የሚሰማ ማንኛውም ሰው በዚህ ሰዓት በማንኛውም አይነት ሁኔታ ውስጥ ይሁን፣ በማንኛውም ኮንዲሽን ውስጥ እየተመላለሰ ይሁን፣ በተለያየ አይነት ቻሌንጅ ውስጥ እያለፈ ይሁን፣ ይህንን መልእክት እነግራችኋለሁ፣ ኢንካሬጅ አረጋችኋለሁ። ሩት ምንም ተስፋ በሚታይበት አይነት ሁኔታ ውስጥ ሆና አይደለም ወደ ቤተልሔም የመጣችው ከኑኃሚን ጋር ሆና። ኑኃሚን በአንድ ወቅት በቤተልሔም ረሃብ በተነሳ ጊዜ ተነስታ ረሃብን ለማሳለፍ ወደማይገባት ወዳልተገባት ኪዳን ወደ ሌለበት እንደውም እስራኤልና የአይሁድ ሕዝብና የሞዓብ ምድር በምንም አይነት ሁኔታ ህብረት በማያደርጉበት ሁኔታ ይህንን እያወቀች ተነስታ ወደ ሞዓብ ምድር ሄደች።
በቤተልሔም ከተነሳው ረሃብ የተነሳ በቤተልሔም ከተነሳው መከራና ስቃይ የተነሳ ሞዓብ ይሻላል የተሻለ ነው ብላ ወደ ሞዓብ ምድር እንደሄደች እንመለከታለን። ባሏንና 2 ልጆቿን ወንዶች ልጆቿን ይዛ ማለት ነው። በጣም የሚገርማችሁ በተለያየ አይነት ጊዜ በተለያየ አይነት ሁኔታ ምን ያህል ዓመት እንደቆየች እንኳን ባይናገርም ባሏ ከረጅም ዓመት በኋላ ሞተ ይላል። ከዛ ደግሞ 2ቱም ልጆቿ ሞቱ ይላል። የሚገርማችሁ 2ቱም ልጆቿ ደግሞ ከሞዓብ ሴቶችን ወስደው አግብተው ነበር። ኦርፋና ሩት የሚባሉ ሴቶችን ማለት ነው። ከዛስ በኋላ እግዚአብሔር በሆነ ጊዜ ላይ እስራኤልን እንደጎበኘ እህልም እንደሰጣቸው አዝመራውም እንዳፈራ ነዶ በነዶ እንደሆኑ እግዚአብሔር ብድራታቸውን እንደመለሰላቸው እንደጎበኛቸው በሰማች ጊዜ ግን ተነስታ ወደ ቤተልሔም ለመመለስ ወሰነች ይላል። ታሪኩን የምታውቁት ስለሆነ ማለት ነው። ግን በጣም የሚገርመኝ ሩት ባሏ ሞቶ ኑሃሚን ያረጀች ሴት ሆና ሄዳ እንኳን ከሷ የምወስደው ነገር ይኖረኛል ብላ ተስፋ የምታይበት ነገር ሳይኖር የኑሃሚን እርጅና በራሱ ተስፋ ያስቆርጣል ወገኖቼ። የኑሃሚን ተስፋ የመቁረጥ ህይወት በራሱ ምድረ በዳ ላይ ያስቀራል። ምክንያቱም ኑሃሚን ስትመለከቱ ህዝቡ ስትመለስ አይቶ ደስ ብሎት ኑሃሚን ነች ኑሃሚን መጣች ሲባል ኑሃሚን አትበሉኝ ያለችው እግዚአብሔር ሙሉ ሆኜ ወጥቼ ባዶዬን መልሶኛል አለች። ነገሯን ከእግዚአብሔር ጋር ነው ያረገችው። ነገሯን ከእግዚአብሔር ጋር ነው ያጣመረችው። ነገሯን ከእግዚአብሔር ጋር ነው ያያያዘችው ወገኖቼ። ነገር ግን በቤተልሔም ረሃብ በተነሳ ጊዜ ኪዳን ወደ ሌለው ህዝብ፣ እግዚአብሔር ወደማይመለከተው ህዝብ ተነስታ ሄደችው ግን ራሷ ነበረች። እግዚአብሔር ባዶ አላረጋትም። እግዚአብሔር ባዶ እጇን አልሰደዳትም። እግዚአብሔር በሙላት ነው የወጣችው። እግዚአብሔር ግን ነገሯን አልወሰደውም ወገኖቼ። በጣም ኢንካሬጅ ላረጋችሁ የምፈልገው ይሄንን ነው። በ2020 ዓመተ ምህረት በተለያየ አይነት የህይወት ውጣ ውረድ ወጣችሁና ወርዳችሁ ሊሆን ይችላል። ነገር ግን ይሄንን ሁሉ ያደረገው እግዚአብሔር አይደለም። ከእግዚአብሔር ጋር ልናያይዘው አይገባም። እግዚአብሔር ይሄንን አደረገብኝ፣ እግዚአብሔር ይሄንን ጨመረብኝ ልንል አንችልም ወገኖቼ። እግዚአብሔር የሙላት አምላክ ነው። እግዚአብሔር የበረከት አምላክ ነው። እግዚአብሔር አትረፍርፎና አብዝቶ የሚሰጥ አምላክ ነው። ከእግዚአብሔር ዘንድ የሚጎድል አለቀ የሚባል ነገር የለም ወገኖቼ። የምናመልከው አምላክ የተትረፈረፈ ህይወትን የሚሰጥ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። በጣም የሚያስደንቀኝና ፕሮፋውንድ የሆነ ወርድ ነው የምላችሁ ደግሞ ከሩት ህይወት ላይ። ሩት የኔና የእናንተን ህይወት የኖረች ምሳሌ የሆነች ሴት ነች ወገኖቼ። ስንቶቻችንን ምንም በሌለ ነገር ላይ በማይታይ ነገር ላይ የሞላና የሚተርፍ በማይመስል ነገር ላይ ዛሬ በልተን ነገ የምንሞት በመሰለ ነገር ላይ እግዚአብሔርን ታምነን ያለፈን ስንቶች ነን ወገኖቼ። ኢየሱስ ክርስቶስ ጌታ ነው። ሩት ተስፋ በሌለበት ሄጄ ይሄንን አድርጋለሁ ሄጄ ይሄንን እሰራለሁ ብላ በማትልበት የህይወት ኮንዲሽን ላይ ነው ከሞዓብ ወደ ቤተልሔም የተመለሰችው ከኑሃሚን ጋር ወገኖቼ። ይሄንንና ያንን አድርጋለሁ ብላ ተስፋ ማድረግ በማትችልበት ሁኔታ አይዶንኖ ስንቶቻችን በ2020 ላይ ተስፋችንን ሉዝ አድርገን ጥለን ተስፋ ያደረግነው ሰው ከርቶ በዙሪያችን አሉ የምንላቸው ሰዎች ጥለውን ሄደው ሸሽተውን ካጠገባችን ተሰውረው አይደለም ሁኔታዎቻችን እኛ ራሳችን ለራሳችን ስንቶቻችን ነው ተሰውረን የነበርነው ወገኖቼ። ዛሬ ግን 2020 መጨረሻዋ ቀን ላይ ሆኜ እነግራችኋለሁ ወገኖቼ። ወደ 2021 የምንገባው በ2020 መከራና ስቃይ ተገፍትረንና ተደናብረን አይደለም። ኢየሱስ ክርስቶስ ለዘላለም ጌታ ነው። የምንገባው ግን በክንፉ ጥላ ስር ልንሸሸግ በክንፉ ጥላ ስር ልናድር ይወሰንለት አምላክ ብድራታችንን እንደሚሰጠን አምነን ወይም ብድራቶቻችንን ተቀብለን ነው ወደ 2021 የምንገባው። የ2020 ዓመተ ምህረትን ኮተትና ዝባዝንኬ ሁሉ ከኋላችን ጥለን ማለት ነው። ኢየሱስ ክርስቶስ ጌታ ነው። ቦዔዝ ምን አላት ይላል መሰላችሁ? ባልሽ ከሞተ ጀምሮ ለአማትሽ ያደረግሽላትን ሁሉ
አባትና እናትሽን እንዲሁም የተወለድሽበትን አገር ትተሽ ቀድሞ ከማታውቂው ሕዝብ ጋር ለመኖር እንዴት እንደመጣሽ ነግረውኛል። ስላደረግሽው ሁሉ እግዚአብሔር ዋጋሽን ይክፈልሽ። ምንድነው ያደረገችው ሩት? ምንድነው የሰራችው? ምንድነው ያደረገችላት ለኑሃሚን? እንደውም ከሷ የሆነ ነገር ጎደለ እንጂ በሰላም ትኖርበት ከነበረው ህብረተሰብ መካከል ወጥታ ምንም ወደ ሌላት አሮጊት ሴትዮ ነው መምጣቷ ነው እንጂ አገባው ትኖራለሁ ፍሬ ያፈራለሁ ብላ ያሰበችው ባሏን ማጣቷ እንጂ ምንድነው ያደረገችው? ወገኖች በጣም የሚገርመው ቦዔዝ ሲመሰክርላት በጣም የሚያስገርመኝ ቃል ይሄ ነው። በክንፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ ይስጥሽ። this is the point። ይሄ ነው ያደረገችው ትልቅ ነገር ማለት ነው። የኑሃሚንን ድርቀት አላየችም። የኑሃሚንን ኮምፕሌንና ስቃይ መከራ አልተመለከተችም። ኑሃሚን ያየችው የእስራኤልን አምላክ በበረሃ ሲያወጣቸውና ሲያገባቸው እስራኤልን የሰማችው በታሪክ እግዚአብሔርን እሱን ታምናን የመጣችው በሱ ክንፎች ጥላ ስር ለመሸሸግ ነው የመጣችው። this is what she did። ይሄንን ያደረገችው ኑሃሚን ይሄንን አደረግሽ ነው የሚላት ቦዔዝ። በክንፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን ይስጥሽ ይላታል። ወገኖቼ በ2020 ዓመተ ምህረት በተለያየ አይነት ቻሌንጅና መከራ አልፋችሁ ይሆናል። ጠላት የተለያየ አይነት መከራና ስቃይ በህይወታችሁ ዙሪያ ላይ አምጥቶ ይሆናል። በጌታ በኢየሱስ ክርስቶስም ዛሬ ነግራችኋለሁ፣ በክንፉ ጥላ ስር ልትሸሸጉበት የኖራችሁበት የወሰናችሁበት፣ አንዳንዶቻችሁ ከልጅነታችሁ፣ አንዳንዶቻችሁ በህይወታችሁ ጅማሬ ላይ፣ አንዳንዶቻችሁ በህይወታችሁ አጋማሽ ላይ፣ አንዳንዶቻችሁ በቅርብ በህይወታችሁ በክርስቶስ በእግዚአብሔር ጥላ ስር ለመጠለል የወሰናችሁበት አምላክ እሱ ብድራታችሁን ይከፍላችኋል። ተገፍትራችሁና ተደናብራችሁ አይደለም ወደ 2021 የምትገቡት። እግዚአብሔር ርስትን ሊሰጣችሁ የታገሳችሁትን ትዕግስት አይቶ የታመናችሁትን እምነት አይቶ በሱ ላይ የተደገፋችሁበትን እምነት ተመልክቶ እግዚአብሔር ብድራታችሁን ሊሰጣችሁ ወደ 2021 ይዟችሁ ይገባል። ኢየሱስ ክርስቶስ ጌታ ነው። አንዳንዶቻችሁ እይታዎቻችሁ ተበላሽቶ ሊሆን ይችላል። አንዳንዶቻችሁ አስተሳሰባችሁ ተበላሽቶ ሊሆን ይችላል። አንዳንዶቻችሁ እምነታችሁን ጥላችሁ ሊሆን ይችላል። በኢየሱስ ስም ዛሬ ግን ኢንካሬጅ አደርጋችኋለሁ፣ እግዚአብሔር ብድራታችሁን ይከፍላችኋል። በሱ ጥላ ስር ለመጠለል እግዚአብሔር ያድነኛል፣ እግዚአብሔር ይታደገኛል፣ እግዚአብሔርን ታመኘ እንጂ እኔማ በህይወት አልኖርም ነበር ያላችሁበት እግዚአብሔር እሱ በህይወት ያስቀጥላችኋል። እሱ በ2021 ዓመተ ምህረት የተተረፈረፈውን በጎነቱን የተተረፈረፈውን ስጦታውን ሊሰጣችሁ በ2021 ይዟችሁ ይገባል። ኢየሱስ ክርስቶስ ጌታ ነው። በዛሬዋ ቀን በ2020 መጨረሻ እላቂ ላይ ቀን ላይ ሆኜ ብዙዎቻችሁን ኢንካሬጅ ማድረግ እፈልጋለሁ። ያደረጋችሁት መልካም ነገር የሚታሰብበት፣ የከፈላችሁት ዋጋ የሚያገኝበት፣ የዘራችሁት ማንኛውም መልካም ዘር በሙሉ ፍሬ የሚያፈራበት ዓመታችሁ ይሆናል። ኢየሱስ ክርስቶስ ጌታ ነው። ተስፋችሁን አትጣሉ። በ2020 ዓመተ ምህረት ይህንን ሁሉ መከራና ስቃይ አልፌ 2021 ምን ይመጣል አትበሉ። የሚመጣውን እኔ እነግራችኋለሁ። የሚመጣው የእግዚአብሔር ብድራት ወደ ህይወታችሁ ይመጣል። እግዚአብሔር ብድራታችሁን ቆጥሮ ይከፍላችኋል። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ብድራት ወደ ህይወታችሁ ይመጣል። 2021 አንድ ብላችሁ የምትቆጥሩት የእግዚአብሔር ብድራት ኛል ሃሌሉያ መጽናናት ሆኖልኛል አለችው ሩት። እውነት ነው። እግዚአብሔርን ታምና በሱ ጥላ ስር ለመኖር ወስና ወደማታውቀው ምድር መታ ይሆናል። ነገር ግን እግዚአብሔር የሚያጸናናን ደግሞ ቦዔዝን ላከላት ይላል። ወገኖቼ
አንዳንድ ጊዜ በውስጣችሁ መጽናናትን አቅቷችሁ አይዞሽ በርቺ በርታ የሚል ከጎና አተ ይሆን 2020 ያሳለፍከው የሰራሃውን ስራና ያደረግከውን ነገር ሁሉ ብድራት የሚያይልህ የሚቆጥርልሽ አተሽ ይሆን? እግዚአብሔር በ2021 የሚያጽናናን እግዚአብሔርም አጽናናኝ የምትሉትን ነገር ቆጥሮ ሊሰጣችሁ አዘጋጅቷችኋል በ2021። ለዚህም በህይወት አላችሁ ወገኖቼ፣ በህይወት ላላችሁት ነው ማወራው። በህይወት ቆማችሁ ለምትሰሙ ለምታዩ ነው እያወራው ያለው። ስለ ሙታን አይደለም ማወራው፣ ስለ ሞቱት አይደለም ማወራው። ገና ሊመጣም ላለውም ጄኔሬሽን አይደለም ማወራው። አሁን በህይወት ላላችሁ ይሄንን መልእክት ከኔ ለምትሰሙ በህይወት ላላችሁ በማንኛውም አይነት የእምነት ጎዳና ውስጥ እየተመላለሳችሁ ያላችሁ ሰዎች ሁኑ። ለክርስቲያኑ ብቻ አይደለም ማወራው፣ ለሰው ዘር በሙሉ ይህንን ድምጽ ለሚሰማ ይህንን መልእክት ለሚሰማ ለማንኛውም የሰው ዘር ፍጥረት በሙሉ እናገራለሁ። ዛሬ እግዚአብሔር በ2021 ዓመተ ምህረት አንድ ብሎ የሚያስቆጥራችሁን ብድራት የሚሰጣችሁ ዓመት ነው። ደግሞ መጽናናት ይሆነላችኋል። በዛ አጽናንተኛል አለችው። አይዞሽ በርቺ እኔ ከጎንሽ ነኝ አጠገብሽ ነኝ አላት። ብድራቷን ቆጥሮ ሊሰጣት የሚያጽናናትን ሰው እግዚአብሔር ለሩት ሰጣት። ወገኖቼ በክንፉ ጥላ ስር ልትሸሸግበት የመጣችው የእስራኤል አምላክ ብድራቷን አንድ ብሎ ሊቆጥርና ሊሰጣት ተነሳ። እግዚአብሔር መጽናናት በህይወቷ ሆነ። ወገኖቼ መጽናናት ያቃታችሁ ሰዎች በሰው ተጎርታችሁ በሁኔታ ተጎርታችሁ ጠላት ባዘጋጀው በማንኛውም አይነት ወጥመድ ውስጥ ወድቃችሁ የተሰቃያችሁ ማናችሁም የሰው ዘር በሙሉ እግዚአብሔር የሚያጽናናን ነገር በህይወታችሁ ይዞ ሊመጣል። 2021 አንድ ብሎ የሚጀምር ብድራት ተቆጥሮ የሚሰጣችሁ ዓመት ይሆንላችኋል። ኢየሱስ ክርስቶስ ጌታ ነው። እንዲህ በላቸው ነው ያለኝ በውስጤ። አጽናናቸው፣ ንገራቸው። የተሸሸጉበትና የተጠለሉበት ስሙን የጠሩበት አምላኬ ያሉት የተደገፉበት የታመኑት እግዚአብሔር ብድራታቸውን ቆጥሮ ሊሰጣቸው ነው በላቸው ነው ያለኝ። ኢየሱስ ክርስቶስ ጌታ ነው። ያውም በምን አይነት መሰላችሁ የሚሰጣችሁ? አትረፍርፎ። እግዚአብሔር እኮ አትረፍርፎ ጎበኘኝ የምትሉበትን ህይወት ሊሰጣችሁ እግዚአብሔር ብድራትሽን አትረፍርፎ ይመልስልሽ ነው ያላት። ሃሌሉያ ሃሌሉያ። መጽናናትን አገኘው አለች። በመታመኗ በክንፉ ጥላ ስር ለመሸሸግ በመወሰኗ ብዙ ነገሯን በዛ ስፍራ ጥላ በመምጣቷ እንደ ኦርፋ ስማ ባለመመለሷ ዋጋ በመክፈሏ ወገኖች ያደረሽውን ሁሉ እኮ ሰምቻለሁ አላት። ስማ ያደረገ ሌላኛው ቀን ከሌላኛው ቀን በምን ይለያል? የ2020 የመጨረሻዋ ቀንና የ2021 የመጀመሪያዋ ቀን ምንድነው ልዩነቱ? ቀን ነው ልትሉኝ ትችላላችሁ። እግዚአብሔር ግን የሥርዓት አምላክ ስለሆነ የፕሪንሲፕል አምላክ ስለሆነ በቀንና በጊዜ የሚሰራ አምላክ ስለሆነ እግዚአብሔር ተአምራትን ያደርጋል። ገላትያ 4:10 ላይ ሄዳችሁ እንኳን ብትመለከቱ ስለ ጊዜና ስለ ቀን ለይታችሁ
5 ቀን ኖረን በ365ኛው ቀን ላይ እግዚአብሔር ታምርን ይሰራል። አዎ እናምናለን በዚህ። እግዚአብሔር ባለቀ ሰዓት ላይ ያለቀን የተፈጸመን ነገር መስራት ይችላል ወገኖች። ለዚህም ነው አጥብቄ በቀኗ መጨረሻ ላይ ቆሜ ይህንን ቃል ኢንከሬጅ እያረጓችሁ ያሉት የማበረታታችሁ። ምንድነው 2021 ምን የተለየ ነገር ይመጣል እያላችሁ እያሰባችሁ ያላችሁ ሰዎች ካላችሁ ይህን በመልካም ንግግር ደግሞ ደስ አሰኝተኸኛል ትላለች ሩት። ሃሌሉያ ወገኖቼ፣ ብዙ ደስታ ብዙ መጽናናት በ2020 ዓመተ ምህረት ጠፍቶባችሁ ይሆን? መደሰት ምን ማለት እንደሆነ፣ መሳቅ ምን ማለት እንደሆነ፣ ማዜም መዘመር ምን ማለት እንደሆነ የጠፋባችሁ ሰዎች ይኖር ይሆን? አንዳንዶቻችሁ ወገኖቻችሁን አጣችሁ። አንዳንዶቻችሁ ህይወታችሁ በተለያየ አይነት ምስቅልቅል ህይወት ውስጥ ገብቶ ተሰቃይታችሁ፣ አንዳንዶቻችሁ ወዳጆቻችሁን ሎስት አድርጋችሁ ይሆን ደስታችሁን ያጣችሁት? መጽናናታችሁን ያጣችሁት? እግዚአብሔር መጽናናትን የሚያመጣበት ደስታን በህይወታችሁ የሚጨምርበትን ነገር እግዚአብሔር አትረፍርፎ በ2021 ያመጣላችኋል። this is ትንቢታዊ ሜሴጅ ነው የምናገረው። አንድ ሰውን ከሆነ ሁኔታ ውስጥ የሚያወጣ ሜሴጅ ነው ይሄ። ኢየሱስ ክርስቶስ ጌታ ነው። መመለስ ያቃተበት አመታትን አሳልፈናል። ወራትና ቀናትን አሳልፈናል ወገኖቼ። አይ ዶንት ኖ ሩት በሞዓብ ምድር እያለች ኑሃሚን በዛ አይነት የስቃይ ህይወቱ ስታልፍ ምን አይነት ህይወት እንደኖራት አልተናገረም። ግን ታላቅ ሴት እንደሆነች በእግዚአብሔር ላይ የምትደገፍና የምትታመን ሴት እንደሆነች ግን መጽሐፍ ቅዱስ ጽፎልናል። ህዝብሽ ህዝቤ ነው ያለቻት እኮ ታውቃላችሁ። ህዝብሽ ህዝቤ ነው። በምትኖርበት እኖራለሁ፣ በምትሞችበት እሞታለሁ፣ በምትቀበርበት እቀበራለሁ ብላት ነው የመጣችው። ዋተ ኪዳን! በእንደዚህ አይነት የህይወት ኪዳን ውስጥ ያለፋችሁ እኮ ብዙዎች ናችሁ እኮ ወገኖች። እግዚአብሔርን ታምኜ አልሰርቅም፣ እግዚአብሔርን ታምኜ ይህንን ክፉ ነገር አላረግም፣ እግዚአብሔርን ታምኜ እሞታለሁ፣ በእግዚአብሔር ላይ ተደግፌ እንዲና እንዲያ እሆናለሁ ያላችሁ እኮ ስንቶች ናችሁ ወገኖቼ? ብዙዎቻችን እኮ ብለናል። የቀረ ይቅር ብለን በእግዚአብሔር ላይ ተደግፈን እዚህ ደርሰናል ወገኖቼ። እግዚአብሔር ደግሞ ጠብቆ ብድራትን የሚሰጥ አምላክ ነው። ሃሌሉያ! በክንፉ ጥላ ስር ለመሸሸግ የወሰንሽበት ወይም የመጣሽበት የእስራኤል አምላክ ብድራትሽን አትረፍርፎ ይስጥሽ ወገኖቼ። እግዚአብሔር ብድራት ያጣችሁ ሰዎች እግዚአብሔር በ2021 በፍጹም መጽናናት ሊጎበኛችሁ ብድራታችሁን ይዞ ይመጣል። ኢየሱስ ጌታ ነው። ሩትን እኮ ባሏ ሲሞት፣ አማቷ ሲሞት፣ የባሏ ወንድም ሲሞት በጣም ከባድ ነገር እኮ ነው ወገኖቼ። ከአንድ ቤት ውስጥ 3 ሰው ሲሞት እያየች ተስፋ ሳትቆርጥ በከባድ መጽናናት ልትጎበኝ የምትችልበትን እግዚአብሔርን ታምና ነው የመጣችው ወገኖቼ። በምን አይነት ህይወት አልፋችሁ ይሆን? እንዴትና እንዴት ሆናችሁ እዚህ ደርሳችሁ ይሆን? እኔ አላውቅም። እግዚአብሔር ግን በቃል ውስጥ የሚለን ነገር ምንድነው? የተጠለላችሁበት፣ የተደገፋችሁት፣ የታመናችሁበት አምላክ እግዚአብሔር እሱ ብድራታችሁን ይሰጣችኋል የሚለው። በብድራታችን ወደ 2021 እንገባለን። በመከራና በስቃያችን ተገፈታትረንና ተደነባብረን ወደ 2021 አንገባም
ወገኖቼ ይህንን ቃል የምትሰሙ ይህንን መልእክት የምትሰሙ ይህንን የመጽናናት ቃል የምትሰሙ ሰዎች ወገኖቼ ዛሬ ይህንን መንፈስ እንድትቀበሉ ጸልይላችኋለሁ። የመጽናናትን መንፈስ እግዚአብሔር የመጽናናትን መንፈስ እንዲሰጣችሁ ደስ የምትሰኙበትን መንፈስ እንዲሰጣችሁ ጸልይላችኋለሁ ወገኖቼ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወገኖቼን በዚህ በዘመኑ በአመቱ መጨረሻ ላይ ሆነው በተለያየ አይነት የህይወት ውጣ ውረድ ያለፉ ያሉትን ወገኖቼን በኢየሱስ ክርስቶስ ስም እንድትጎበኝ እንድትዳሰስ እግዚአብሔር ሆይ ብድራታቸውን እንድትመልስ ሩትን የጎበኘህ አምላክ በኢየሱስ ስም ወንድሞቼንና እህቶቼን እንድትጎበኝ እናትና አባቶቼን እንድትጎበኝ በኢየሱስ ክርስቶስ ስም ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ ፈጽሞ መጽናናት የሚሆንበት አመት ፈጽሞ ደስታ የሚሆንበት አመት እንዲሆን በኢየሱስ ክርስቶስ ስም ብድራቶቻቸው ተትረፍርፈው የሚመጡላቸው ይሁኑ። እግዚአብሔር ሆይ ስለ ቃልህ እናመሰግናለን፣ ስለ መጽናናትህ እናመሰግናለን። ሩትን የጎበኘህ አምላክ እያንዳንዳችንን ስለምትመለከት እናመሰግናለን። 2020 ከነ ዝባዝንኬው ከነ ኮተቱ እግዚአብሔር ሆይ ከኋላችን ስለሚቀር በኢየሱስ ክርስቶስም አንዳች የሆነ ማንናቸውም የሚጎትት ነገር አብሮ ስለማይሻገር እግዚአብሔር አምላክ ሆይ በቀንና በጊዜ ውስጥ ደግሞ ተገድበ የምትሰራ አምላክ ስለሆንክ በ2021 አንድ ብለ የምትጀምረው ታላቅ ነገር በህይወታችን ስለሚመጣ እናመሰግናለን። ስለ ሁሉ ተመስገን። ስለ 2020 ተመስገን። ስላለፍንባቸው ጎዳናዎች ተመስገን። ስለ ፍጹም ጥበቃና ስለ ብዙ ማዳን ተመስገን። የዘላለም አምላክ እግዚአብሔር ሆይ ማዳን ለእያንዳንዳችን ሆኖልናል። በህይወት ያለንና የቆመን ዛሬ ይህንን መልእክት የምንሰማ ሁሉ መዳን ሆኖልናል። በኢየሱስ ስም እናመሰግናለን። 2020 ያየነውን ማንኛውንም መከራና ስቃይ በ2021 ስለማናየው እናመሰግናለን። ክብሩን ሁሉ አንተ ውሰድ። ወገኖቼን አንተ ደግፍ፣ አንተ አጽናና፣ አንተ አስደስት። ስለ ሁሉ ተመስገን። እግዚአብሔር ሆይ አንተ ትልቅ አምላክ ነህ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ተብሏል። እግዚአብሔር ሆይ በአንተ ጥላ ውስጥ መኖር ማለት በአንተ ሁሉን በምትችለው አምላክ ተደግፎ መኖር ማለት ነውና በኢየሱስ ስም እናመሰግናለን። ክብሩን ሁሉ አንተ ውሰድ። እነሆ 2020 ላንተ አሳልፈን ሰጠን። ይህንን ሁሉ ጸለይን በተወደደው ልጅ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እግዚአብሔር ይባርካችሁ ሁላችሁንም። የመጽናናትን ቃል እግዚአብሔር ስለላከልን የእግዚአብሔር ስም የተመሰገነ ይሁን። እንዲሁም ደግሞ ኢንካሬጅ ላረጋችሁ ፈልጋለሁ። በቀጣዩ 2021 ከገባ ጀምሮ ደግሞ መጽሐፈ ሩትን አብረን የምንመለከትበትን ጊዜ አብረን እናሳልፋለን። መጽሐፈ ሩትን እያጠናሁን ያለሁት እግዚአብሔር ድንቅ ነገሮችን በዚህ 4 ምዕራፍ ውስጥ እያስተማረኝ ነው ያለው። ወደ እናንተ ይዤ የምመጣበት ሁኔታን እያዘጋጀውን ያለሁት ጌታ ይረዳኛል። አብረን ደግሞ የምንካፈልበትን እውነት እግዚአብሔር ደግሞ መልካም ጊዜ ይሰጠናል። መጽሐፈ ሩት 4 ምዕራፍ ነው ያለው። 4ቱንም ምዕራፍ አንብቡት፣ አስደናቂ ነገር ታገኛላችሁ። እኔ ግን 4ቱን መጽሐፍ በ3 ዋና ዋና ርዕሶች ከፍዬ ያውም ስለ ፍቅር፣ ስለ መታዘዝና ስለ መገዛት እንዲሁም ደግሞ ስለ መዋጀት ስለ ሪደምሽን በ3 ርዕስ ከፋፍለን አብረን የምንመለከትበት ጊዜ ይኖረናል። እያጠናችሁ ጠብቁኝ። አብራችሁን ደግሞ ይህንን መልእክት እንድትካፈሉ ጋብዛችኋለሁ። የዛሬውን መልእክት ወይም ደግሞ ፕሮፌቲክ ሜሴጅ ለብዙዎች